ሰላም ተመልካቾቼ ዛሬ ያለነው ደግሞ የት ነው? መሬቷን ለማግኘት ራሱ በጣም አስቸጋሪ የሚሆነው ብዙ ጎብኚ እንኳን መጥቶ ጎብኝቷት ቀርቶ በቴሌቪዥን ራሱ አይቷት ምን አይነት አሰራር ነው ብለው በአርኪቴክቸራል ዲዛይኑ በአጠቃላይ የከተማው አሰራር በራሱ እንግዳና ግራ የሚያጋባ በመሆኑ ብዙዎች ግራ የሚጋቡባት የቻይናዋ ቾንቺን ከተማ ነው። እንግዲህ የቻይና ጉብኝታችን ከቾንቺን ከተማ ተጀምሯል። ይህ ቾንቺን የሚባለው ከተማ እንግዲህ በጣም ግራ አጋቢ ነው። መሬቱ የት ጋር እንደሆነ ግራ ነው የሚገባችሁ። መሬቱ ማግኘት ራሱ በጣም አስቸጋሪ ነው የሚሆነው። ለአንዱ ፎቅ ግራውንድ ፍሎር ከሆነ ከጎን ላለው ፎቅ ገና 30ኛ ፍሎር ላይ ናችሁ ምናምንና በጣም ግራ የሚያጋባ ኗኗር ነው የሚኖረው። በአጠቃላይ በጣም አስገራሚና እንግዳ ነገር ነው። እንዲህ አይነት ከተማ በመላው ዓለም ተፈልጎ ማግኘት አይቻልም። እኔ እስከዛሬ ካየኋቸውም ከጎበኘኋቸውም ከተሞች ሁሉ በቃ አይሞሮይን በጣም የተፈታተነው ለዚህ እኛ ላለንበት ቦታ ግራውንድ መሬት ከሆነ እዚህ ጋር ላለው ይኸውልህ አጠገቡ ላለው ህንጻ 22ኛ ህንጻ ነው ማለት ነው። መሬቱ የቱ ጋር ነው ያለው? መሬቱን ለማግኘት ራሱ 1 ብር ትከፍላላችሁ በዩዋን። ምን አይነት ከተማ ነች? መሬት ማግኘት ሱሚ ነው ሱሚ። እዚህ አፓርትመንት ውስጥ በዚህ በኩል በጎኑ በኩል ይገባል። ሙሉ ለሙሉ እነዚህን አፓርትመንቶች አቋርጧቸው በዛ በኩል ነው የሚወጣው። 6ኛ ፎቅ ስመጣ ውጭ ወጣው። አንዴ እየተባበራቸው አንዴ መኪና መንገድ ላይ ነው የሚሸጠው ማለት ነው እንደ ቲማቲም። መኪና ነው በእናታችሁ። እኔ በጣም የምወደው ሲቪ ይሄ ነው አንዴ ነው የምፈልገው። how much is this? ያ 2 ስጪኝ